እሺ እንዴት ናችሁ? ዛሬ ደግሞ ከባለፈው ቪዲዮ የቀጠለውን ነው የምንቀጥለው። ያው ነርሲንግ ላይ ምን አይነት ኮርሶችን ነው የምንወስደው ፈርስት ይር ላይ የሚለውን ነው የምናየው። ፈርስት ላይ የምትወስዱት ኮርስ አንደኛ አናቶሚ አለ፣ ፊዚዮሎጂ አለ፣ ክሊኒካል አለ፣ ክሊኒካል ላብራቶሪ፣ ሌላ ደግሞ ኮመን ኮርሶች ባዮሎጂ፣ ኬሚስትሪ እና እነዚህ ኮመን ኮርሶች አሉ። ይሄ ሲቪክ፣ እንግሊሽ፣ ጂኦግራፊ ምናምን የሚባሉት እነዚህ ሁሉ አሉ እንደ ኮመን ኮርስ የምንወስዳቸው ማለት ነው። እና እነዛ ደግሞ ብሎክ እና ፓራላል እየተባለን ነው የምንወስደው አብዛኛው ጊዜ። እና ፊዚዮሎጂ፣ ባዮኬሚስትሪ ምናምን አሉ። በጣም ብዙ ነገር ነው ውስጡ ላይ ያለው ማለት ነው። እነዛን አሁን እኛ በብሎክ ነበር የወሰድነው። እውነት ለመናገር ብሎክ ማለት ልክ ሳምንት ተምረን በሳምንት ነው የሚያልቀው። በቃ ሳምንትም ላይ ቆይ ይችላል፣ አንድ ቀን ገብቶ ሊጨርሰው ይችላል ያንን ኮርስ። በሁለት ቀን ሊያልቅ ይችላል። በሁለተኛው አሁን ለምሳሌ ፓራሳይቶሎጂ 95 ስላይድ ነው። እሱ እንደውም በጣም ትንሹ ነው እውነት ከሚባል እንትኖች በጣም ትንሹ ስላይድ እሱ ነው። እና 95 ነበረ። ኢንትሮዳክሽኑ ነው። አንድ ቀን ገብቶ በአንድ ቀን ጨርሶ ነው የወጣው። ከዛ በማግስቱ ወይም ደግሞ 2 ቀን ምናምን ይሰጠንና ፋይናል ተፈትነሽ ያልቃል ማለት ነው። ያ ኮርስ ብሎክ ይደረግና ሌላ ኮርስ እንጀምራለን። ያውም ሌላም ኮርስ ጀምረን እሱም እንደዛ ነው። በ2 ቀን ወይም ደግሞ በ3ኛው ቀን ያ ኮርስ ያልቃል ማለት ነው። ፋይናል ተፈትነን ምናምን እና እኛ ጋር አሰራሩ ውጤት ላይ እንዴት ነበረ? እነዚህ ከኮመን ኮርሶች ውጪ ያሉት ፊዚዮሎጂ፣ አናቶሚ፣ ኬሚካል ላብራቶሪ ምናምን አንድ ግሬድ ነበር የሚሰራላቸው ማለት ነው። ሁሉንም በሳምንት እንጨርሳለን። ወይ 2 ቀን። አሁን ለምሳሌ ባዮኬሚስትሪ 2 ቀን ነበረ። ባዮሜዲካል ምናምን የሚባሉት እነዚህ 2 ቀን ነበረ እንትን ያልናቸው ማለት ነው። የተሰጠን ጊዜና የጨረስናቸው። እና ለዚህ ነው ባለፈው ቪዲዮ ላይ በደንብ በቃ ነርሲንግን መርጣችሁ በፍላጎታችሁና በጣም አንባቢ መሆን አለባችሁ የምለው ለዛ ነው ማለት ነው። ሌላው ደግሞ እንዴት ነው ማለት ምንድነው የሚያጠኑት እነዚህ ሳብጀክቶቹ ምናምን የሚለው ደግሞ አናቶሚ የምንለው ስለ ቦዲ ስትራክቸር ነው የሚያጠናው። ጀስት ቦዲ ስትራክቸራችን በቃ ስለ ስትራክቸር ብቻ ነው። ፊዚዮሎጂ የምንለው ደግሞ ፈንክሽን ኦፍ ቦዲ ነው ማለት ቦዲያችን ስራቸውን ነው የሚያጠናው ማለት ነው። ክሊኒካል ላብራቶሪ ደግሞ አብዛኛው ላብ ውስጥ ስላሉ ኢኩፕመንቶችን ነው የሚያወራው። ማቴሪያሎቹ የምንጠቀምባቸው ስለነሱ ዲፈረንስ፣ ልዩነታቸው እና ደግሞ ምንድነው ጥቅማቸው የሚለውን እነሱን ነው የሚያጠናው ማለት ነው። ሌላ ደግሞ ባዮኬሚስትሪ፣ ፓራሳይቶሎጂ ስለ ፓራሳይቶች ምናምን ነው። እና እነዚህ ቀስ እያልን እንማማራቸዋለን አንድ በአንድ ማለት ነው። እና ብቻ ግን በቃ እነዚህ ነገሮችን እንትን ለማለት መጀመሪያ በጣም ፎከስ አድርጎ ማንበብ ያስፈልጋል። ጊዜያችሁን ትሰዋላችሁ። እንቅልፍ የለም፣ እረፍት የለም፣ ምንም እንትን የለውም። በቃ ምንም ታይም የለም። በቃ ግቢ ውስጥ ጤና ውስጥ ከገባችሁ ሲጀመር አጠቃላይ ማለት ነው። በቃ ቀን ውሏችሁ ላይብረሪ ነው። ከላይብረሪ ወጣችሁ ወደ ክላስ ነው። ከክላስ ወጣችሁ ወደ ካፌ ነው። ከካፌ ወደ ላይብረሪ ነው። እንደዛ ነው ህይወታችሁ የሚሆነው። እና በደንብ አንባቢ መሆን አለባችሁ ምለውም ለዚህ ነው ማለት ነው። በጣም የራሳችሁ ጥረት ነው የሚፈልገው። እዚህ ጋር አስተማሪው ዝም ብሎ ጨርጨር አድርጎ ነው የሚወጣው ማለት ይሄ ዲቴይል የሚያስረዳችሁ ነገር ላይኖር ይችላል። ሁሉ ነገር ካስተማሪ መጠበቅ አይደለም። እዚህ ጋር ሁሉ ነገር ራሳችሁ ናችሁ። በቃ ፈላጩም ቆራጩም እናንተ ናችሁ። እሱ ይገባል፣ የሆነ ኢንትሮዳክሽን ያሳያቸዋል ምናምን፣ ስላይዱን ቶሎ 300 ስላይድ ምናምን እሱ 100 ምናምን ስላይድ ሊሄድ ይችላል በአንድ ቀን ውስጥ ማለት ነው። ገብቶ ያንን ስላይድ ቶሎ ነው የሚያየው። እናንተ በቃ በሁለተኛው ቀን ምናምን ፈተና ነው፣ ኤግዛም ነው፣ ሁሌ ኤግዛም ነው። በቃ ነርሲንግ ውስጥ ማለት ነው። እኔ እንደማውቀው ከሆነ ሁሌም በቃ ኤግዛም አለና ራሳችሁን ሬዲ አድርጋችሁ ነው መገኘት ያለባችሁ ሁሌም ማለት ነው። እና በቃ ራሳችሁ ብቁ አድርጋችሁ መገኘት አለባችሁ። እና ሳብጀክቶቹ ደግሞ ያው እንደነገርኳችሁ ነው፣ ብዙ አይነት አለ። አሁን እኛ ልንጨርስ ነው
እና አናቶሚ ፊዚዮሎጂ ምናምን ተምረን ብሎክ አድርገን ጨርሰን አሁን የራሳችን ፋውንዴሽን ኦፍ ነርሲንግ የሚለውን ስለ ነርሲንግ ነው አሁን የጀመርነውና እሱንም ኦልሞስት ጨርሰናል ማለት ይቻላል። ልክ እሱ ጋር ስትገቡ ግን ምንድነው ረጋ በቃ ሰላም ታገኛላችሁ። በቃ ማለት የራሳችሁ ፊልድ ከሆነ በተለይ መርጣችሁ ከገባችሁ በጣም አሪፍ ነው። ደስ እያላችሁ ነው የምትማሩትና እነዚህ ሰፖርቲንግ ናቸው የምንላቸው አሁን ቅድም የጠቀስኳቸው ለእኛ ምንድናቸው ሰፖርት እንደ ሰፖርቲንግ ናቸው። ፋርማኮሎጂ ምናምን እንማራለን። እያንዳንዱ መድኃኒት ማወቅ አለብን ሁላችንም። እያንዳንዱ ፓራሳይት ምን እንደሚያስከትል ማወቅ አለብን። በቃ እያንዳንዱ ነገር ነው ዲቴል ማለት እኔ አላቅም ጀስት ሄልዞች እንደሚወስዱት ነው እኛም እየወሰድን ያለ ነው። ያው እንደነሱ ከባድ ባይሆንም በተወሰነ መልኩ የነሱ ነው በቃ እኛንም አንድ አይነት ነው ማለት ይቻላል እና ምን ወስደው እስከዛሬ የነበረው ማለት ነው። እና አሁን ወደ ፋውንዴሽን ኦፍ ነርሲንግ ስንገባ ቀለል ያለ ነው ማለት ደስ ይላል። በቃ ያልጠበቅነው ነገር ነው። ይሄ ፓራላል ነው ብሎክም አይደለም። 5-6 አስተማሪ እየተቀያየረ ነው የሚያስተምራችሁ ምናምን እና እሱ ላይ አሪፍ ነው እና እሱ በጣም አሪፍ ነው ብዬ ነው የማስበው እስካሁን ከተማርናቸው ማለት ነው። እና በቃ በደንብ የራሳችሁ ጥረት ነው የሚጠይቀው። በቃ ነርሲንግ ውስጥ በቃ ራሳችሁ ናችሁ አስመርቃችሁ ብትወጡት ማለት ይቻላል። ራሳችሁ ተምራችሁ እንደዛ ነው የሚመስለኝ። ምክንያቱም ስጠይቅ እኔ አሁን ሰከንዶችንም ሰርዶችንም ምናምን ስጠይቅ በቃ እንደዚህ ነው ምናምን ነው ያሉኝ እና ኦልሞስት እኛ አሁን ጨርሰናል። አሁን ፕራክቲስ ብቻ ነው የሚቀረን። አሁን ልንወጣ ነው። አሁን ትንሽ ቀን ነው የሚቀረን እንጂ ፕራክቲስ ለመውጣት እያሰብን ነው እና ጋውን ምናምን አሰርተን ጨርሰናል። እና ነርሲንግ እንዴት ልበላችሁ በቃ አንዳንድ ነገር የምትፈልጉት ነገር ካለ ምናምን ጠይቁኝ በግልጽ ማለት ነው። በቃ እንዴት ነው ማለት ኮርሱ ስለ ኮርሱ ሊሆን ይችላል ወይም ደግሞ ያልገባችሁ ነገር ሊሆን ይችላል ምናምን እኔን ጠይቁኝ ችግር የለም አብራችሁናለሁ ማለት ነው። እና በቀጣይ ደግሞ መስራት የምፈልግላችሁ ነገር ካለ ባካችሁ ኮሜንት ላይ ያስቀምጡልኝና ስለዚህ ነገር ስሪልን ምናምን በሉኝ። ቀጣይ ደግሞ ውጪ ላይ ያለኝን ፕራክቲስ አብረን እናያለን ማለት ነው። የዛ ቀን እንትኔንም እንደዚህ አንድ ቪዲዮ ሰራላችኋለሁ። ለዛሬ አመሰግናለሁ።